የሰው ሞኝ ማለት ስጋዊ አካሉን እየጠበቀ ነፍሱን ቸላ የሚል ሰው፣ ዱንያውን እየገነባ አኺራውን የሚያፈርስ ሰው። የአላህን ተባረከ ወተዓላ መመሪያ መዘንጋት፣ ቸላ ማለት፣ አላህን ማመፅ ዱንያ አኺራን የሚያበላሽ ተከሳሪዎች የሚያደርግ ተግባር። ዱንያ ላይ ስኬትን እንደምንፈልገው ሁሉ ሰላምን፣ ምቾትን ለማግኘት እንደምንጥረው ሁሉ ከዚያ በላይ በብዙ እጥፍ የአላህን ተባረከ ወተዓላ ውዴታ የአላህን ረሕመት ለማግኘት ልንጥር፣ አላህን ተባረከ ወተዓላ መታዘዝ ላይ ሕጉን ማክበር ላይ ቋሚ ልንሆን ጽኑ ልንሆን ይገባን። ሰው መልፋት መድከም የነበረበት ራሱን ለማዳን የአላህን ተባረከ ወተዓላ ውዴታ ለማግኘት ጀነትን ለመውረስ ነው መሆን ያለበት። ይሄም ከመሆኑም ጋር ግን ብዙ ሰዎች የሚለፉት የሚደክሙት ዱንያቸውን ለማስተካከል፣ አኺራቸውን ብዙዎቹ ዘንግተዋል። ለአኺራ የሚሰሩትም ጥቂት አላህ የመረጣቸው ያደላቸው ካልሆኑ በስተቀር በቸልተኝነት በግዴለሽነት የተመሰረተ በትርፍ ሰዓትም ከተመቻቸው ደስ ካላቸው ነው። ይህ ሊሆን አይገባም።